በ2021 እንደ ፈረንጆቹ ወደ ፖለቲካው መድረክ አንድ መንፈስ ብቅ ይላል። ይህ መንፈስ የተባለው ደግሞ አክትሞለታል የተባለ ሰው ነበር። ሰይፍ አልኢስላም ጋዳፊ፣ ያ ኔቶ አድኖ የገደለው የአምባገነኑ መሪ የሙአመር ጋዳፊ ልጅ። ነገር ግን ሰይፍ አልኢስላም ለፕሬዚዳንትነት እንደሚወዳደር ይፋ አደረገ። ምክንያቱም እንዴት መሰላችሁ? ከአባቱ ጋር ቁጭ ብሎ የቢሊየን ዶላሮች ስምምነት ሲደረጉ ሲያይ የነበረ ሰው ነው። በሚስጥር የሚደረጉ ተልእኮዎች በሚጠነሰሱበት ሰዓትም አብሯቸው ቁጭ ብሎ ነበር። አያችሁ፣ ከ5 ዓመት በፊት ባራክ ኦባማ አንድ በጣም የጸጸተው ነገር በሚዲያ ወጥቶ ተናግሮ ነበር። በሊቢያ ጣልቃ መግባቴ ትልቁ ስህተቴ ነበር አለ። ኢራቅ አይደለም፣ አፍጋኒስታንም አይደለም፣ ሊቢያ። ታዲያ ምን ተበላሽቶ ይሆን? አይደለም የሊቢያ ህዝብ ባራክ ኦባማም እንዲጸጸት ያደረገው ነገር ምንድን ነበር? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ይህ ቪዲዮ ማየት ሲጀምሩ ሁሌም እንደምንለው ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተንም ጠቅ አድርጋችሁ የቻናሌ ቤተሰብ ሁኑ። እናም መስከረም ወር 2009 መመልከት እንጀምር። ሙአመር ጋዳፊ የተባበሩት መንግስታት ጠቅላላ ጉባኤ አዳራሽ ውስጥ ገባ። እጅግ በጣም ውድ የሆነ መነጽርና በዲዛይነር የተሰራ ልብስም ለብሷል። የዓለም መሪዎችን ሊያነጋግር ሳይሆን የፋሽን ትርኢት ላይ የታደመ ይመስላል። ለ15 ደቂቃ እንዲናገር ተመድቦለት ነበረ። እሱ ግን ለ96 ደቂቃዎች ተናገረ። ከዚያም በካሜራ ፊት የተባበሩት መንግስታት ቻርተር ወረቀቱን ቀደደው። ለቅኝ ግዛት ብዝበዛ በትሪሊየን የሚቆጠር ዶላር ካሳ ጠየቀ። የጸጥታው ምክር ቤትም የሽብር ምክር ቤት ሲል ጠራው። ሙአመር ጋዳፊ የሚያወራውን ሲተረጉም የነበረ ሰው ደግሞ ንግግሩ ሳያልቅ በቀጥታ ስርጭት ላይ ያለ ስራዬን አቆሚያለሁ ብሎ ጥሎ ወጣ። ነገር ግን ሙአመር ጋዳፊ ከ2 ዓመታት በኋላ ይደረጋል። እንግዲህ እዚህ ጋር ነው ቅራኔው የሚመጣው። የምዕራባውያን መሪዎች ለምን እጁን ጨበጡት? በቢሊየን የሚቆጠሩ ዶላሮች ስምምነቶችን ለምን ተፈራረሙ? ለምንስ ወደ ዓለም አቀፉ ስርዓት እንዲመለስ ጋበዙት? ነገር ግን በድንገት ፊታቸውን አዙሮ እንደ አውሬ ለምን አደኑት? መስከረም 1969 የ27 ዓመቱ የወታደር ካፒቴን የሊቢያን ንጉስ ከስልጣን አወረደ። ጦርነት የለም፣ ደም መፋሰስም የለም። ንጉስ ኢድሪስ ለሕክምና ከሀገር ውጭ ነበሩ። ንጋት ላይ ንጉሳዊው አገዛዝ አከተመ። ያ ካፒቴን ማን ነበረ? ሙአመር ጋዳፊ ነበር። የተወለደው በ1942 እንደ ፈረንጆቹ ነበር። መብራትና ውሃ በሌለበት በዘላኖች ድንኳን ውስጥ። በአቅራቢያውም ትምህርት ቤቶች አልነበሩም። ዘላን ደሃ፣ ነገር ግን ያዳምጥ ነበር በሬዲዮ የጋማል አብደል ናስርን ንግግር። የአረብ አንድነት፣ ጸረ ቅኝ ግዛት፣ ቁጥጥሩን ከምዕራባውያን እጅ ማስመለስ፣ ያ የሐሳብ ዘር ሁሉንም ነገር ለወጠው። በዛን ሰዓትም በሊቢያ ምድር ስር ነዳጅ ተገኘ። በአንድ ጀንበር አገሪቱ ሀብታም ሆነች። ህዝቡ ግን አልሆነም። የአሜሪካና የብሪታንያ ኩባንያዎች ነዳጁን ተቆጣጠሩት። ገንዘቡም ወደሚከተሉት ቦታዎች ፈሰሱ። ለንደን፣ ዋሽንግተን፣ የንጉሱ ቤተ መንግስት። ሊቢያውያንስ በድህነት ቀጠሉ። ነገር ግን ጋዳፊ ይህን ሁሉ ነገር በትዕዝብት ይመለከት ነበር። እናም በ21 ዓመቱ ወታደራዊ አካዳሚውን ተቀላቀለ። በሚስጥር አንድ ቡድን መሰረተ። የነፃ መኮንኖች ንቅናቄ the free officers movement የተባለ። በዝምታ ይገናኛሉ፣ አብዮትም ያቀዳሉ። እዚህ ጋር ነው ታዲያ ትልቁ ግርምት የሚፈጠረው። ለስልጠና ወደ እንግሊዝ ይላካል። ብሪታንያውያን ነገ ከአገሩ አባሮ ለሚያስወጣቸው ሰው ስልጠና ሰጡት። ስልጣን በያዘ በጥቂት ወራት ውስጥም የምዕራባውያን የነዳጅ ኩባንያዎች ተባረሩ። የወታደራዊ ካምፖች ተዘጉ። የነዳጅ ዋጋስ እንዲጨምር ተደረገ። ገንዘቡስ በሊቢያውያን እጅ ውስጥ ቀረ። ምዕራባውያን በቁጣ ነደዱ። ጋዳፊ በዛን ሰዓት አንድ ነገር ግልጽ አደረገ። ምዕራባውያንን የምትዋጋ ከሆነ ገንዘብና ጦር መሳሪያ ድጋፍ ያደርግልሃል። እነ IRA፣ የፍልስጤም ቡድኖች፣ የአፍሪካ አማጽያን፣ የላቲን አሜሪካ አብዮተኞች። የጋዳፊ ብቸኛውን ጥያቄ ምዕራባውያንን ትቃወማለህ ነበር። በዛን ሰዓት የአሜሪካን ፕሬዚዳንት የነበረው ሮናልድ ሬገንም እንዲህ ብሎ ጠርቶት ነበር፣ የመካከለኛው ምስራቅ እብድ ውሻ ብሎ። በዛ ሰዓት ማለት ደግሞ በ1986 በሊቢያ አሸባሪዎች አማካኝነት በምዕራብ በርሊን በሚገኝ የሌሊት ክበብ ላይ የተፈጸመውና የአሜሪካ ወታደሮችን የገደለው የቦምብ ጥቃት የታሪክ መለወጫ ነጥብ ነበር። ሬጋን ለዚህ ድርጊት ቀጥተኛ ወታደራዊ ምላሽ ሰጠ። የአሜሪካ ጄቶች ትሪፖሊንና ቤንጋዚን ደበደቡ።
ከቦምቦቹ አንዱም ያረፈው በራሱ በጋዳፊ የመኖሪያ ግቢ ውስጥ ነበረ። ከነዛ ቦምቦችም አንዱ ጋዳፊ የ6 ወር ህፃን የማደጎ ልጁ ሃና ጋዳፊ መግደሏን ለዓለም አስታውቆ ነበረ። ይህ ዜና ጋዳፊ በዓለም አቀፍ መድረክ የተጎጂነት ወይም ቪክቲም ሁድ ካባ እንዲደርብና ምዕራባውያንን እንደ ጨካኝ ገዳዮች እንዲስል ረድቶታል። በ2011 የጋዳፊ ስርዓት ሲፈራርስና አማጽያኑ የባብ አልአዚዚያ ቤተ መንግስት ሲቆጣጠሩ የሚከተሉትን ነገሮች አግኝተዋል። የሃና ጋዳፊ ፓስፖርት፣ የትምህርት ማስረጃዎች እንዲሁም ከጋዳፊ ቤተሰቦች ጋር የተነሳችው ፎቶግራፎች። እናም ሃና ሞተች በሚል ሂሳብ ተያዘና ጋዳፊ ይህን ጉዳይ ፈጽሞ አልረሳውም። ጋዳፊ ምንም አይነት ይፋዊ የሆነ ስልጣን እንደሌለው ይናገራል። ንጉስ አይደለም፣ ፕሬዚዳንት አይደለም፣ ፕራይም ሚኒስተርም አይደለም። እሱ ራሱን እንደ አቅጣጫ ጠቋሚ አድርጎ ነበር የሚያቀርበው። እውነታውስ ከተባለ ሁሉም ነገር በእጁ ውስጥ ነበር። ታህሳስ 1988 የፓን አም በረራ 103 በስኮትላንድ ሎከርቢ ላይ ፈነዳ። 207 ሰዎችም ሞቱ። ቦምቡን ያጠመደው የሊቢያ ደህንነት ነበረ። መስከረም 1989 የዩቲኤ በረራ 772 በኒጀር ምድር ላይ ተከሰከሰ። 170 ሰዎችም ሞቱ። ይህ ድርጊት ደግሞ የሊቢያ እጅ ነበረበት። ሚያዝያ 7 ቀን በ1984 ቤንጋዚ ውስጥ ተማሪዎች የቅርጫት ኳስ ለማየት ስቴዲየሙን ሞልተውታል። የስፖርት ጨዋታ ያለ መስሏቸው ነበር። ነገር ግን በስቴዲየሙ መሃል አንድ ሰው ተንበርክኳል፣ እጆቹም ታስረዋል። ሳዲ አህመድ አልሽዌዲ ይባላል። የ30 ዓመት ወጣት ነበር። የኤሌክትሪክ ምህንድስና ተማሪ። በጋዳፊ ላይ ሴራ በማውጠንጠን ተከሷል። ወደ ትክክለኛው ፍርድ ቤት ግን አልቀረበም። ጠበቃም አልነበረውም። ከጥቂት ደቂቃዎች በኋላ ተሰቀለ። በቀጥታ የቴሌቪዥን ስርጭትም ተላለፈ። እንደዚህ አይነት ተግባር ደግሞ እንደ ልማድ ሆኖ ቀጠለ። በየአመቱ አፕሪል 7 በመጣ ቁጥር እንደዚህ አይነት ክስተቶች በቀጥታ ስርጭት ይተላለፋሉ። ሰኔ 1996 1500 የፖለቲካ እስረኞች ተሰወሩ። ምንም ፍንጭ ግን የለም። እነዚህ እስረኞች የተሰወሩት ከአቡ ሳሊም የተባለ እስር ቤት ነበረ። እስረኞቹ ስለ እስር ቤቱ ሁኔታ ተቃውሞ አሰምተው ነበረ። ጠባቂዎቹም በጥይት ነበረ ምላሽ የሰጡት። በአንድ ቀን ውስጥ 1270 ሰዎች ተገደሉ። ቤተሰቦቻቸውም እውነቱን ለማወቅ አመታት ነበር የፈጀባቸው። ጋዳፊ ተቃዋሚዎቹን የባዘኑ ውሾች ብሎ ነበር የሚጠራቸው። ወደ ውጭ ሀገር እንኳን ቢኮበልሉ አድኖ ከመያዝ ግን ወደ ኋላ አይል። አውሮፓም ይግቡ አሜሪካም ይግቡ ወደ ግብጽ የሚሄዱ ከእጁ የሚያመልጥ ሰው አልነበረም። እንግዲህ ነገሩ ውስብስብ የሚሆነው እዚህ ፓርት ላይ ነው። እናም ልብ ብላችሁ ማድመጥ እንዳረሱ። አያችሁ፣ በጋዳፊ አገዛዝ ሊቢያ በአፍሪካ እጅግ የበለጸገች ሀገር ሆነች። ነፃ የጤና አገልግሎት፣ ነፃ ትምህርት፣ የመሃይምነት የማጥፋት ዘመቻም ከ25% ወደ 88% ከፍ አለ። ነፃ ኤሌክትሪክ ኃይል፣ ከወለድ ነፃ ብድር፣ ለአዲስ ተጋቢዎች $50,000 ስጦታ ይሰጣቸው ነበር። ገበሬዎቹስ መሬትና የእርሻ መሳሪያ በነፃ ነበር የሚሰጣቸው። ሴቶችም መማር፣ መምረጥ እንዲሁም የራሳቸው ንብረት ማፍራት ይችሉ ነበር። ይህ ነገር ደግሞ በሊቢያ አካባቢ የነበሩት ሀገራቶች ብርቅ ነበር።